ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦቻችንና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣ። ዛሬ አብዛኛው ሰው ፊቱ እየተበላሸና በብጉር እየተከበበ ነው። ይህም የሚሆነው አብዛኛው ሰው በተደጋጋሚ ብጉር እያጠቃውና እየተመላለሰበት ነው። ለዚህ መፍትሄ የሚሆኑ 7 ዋና ዋና መንገዶችን ይዘንላችሁ መጣናል። በተለይ የመጨረሻ ሁለቱም በሚሰሙበት ጊዜ ከዚህ ብጉር ወይም ደግሞ ከዚህ በሽታ ራሱን መጠበቅ ይችላል። ስለሆነ ሙሉ ቪዲዮ ማየቱን እንዳይዘነጉ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦቻችንና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። ይህ የእናንተ ጤናና ሕይወት የተሰኘው የዩቲዩብ ቻናል ነው። በዛሬው ቪዲዮ ስለ ብጉር የምናወራ ሲሆን ብጉር በተደጋጋሚ ይመላለስቦታል፣ ብሎም ደግሞ የወጣው ብጉር እየተስፋፋ ፊቱን እያበላሸው ነው። ለዚህ መፍትሄ የሚሆኑ 7 ዋና ዋና መንገዶችን ይዘንላችሁ መጣናል። ብጉር በተለምዶ ፊትን የሚያበላሽ ወይም ደግሞ የቆዳ በሽታ ሲሆን ቶሎ ለመዳን የሚያስቸግር ወይም ደግሞ አዳጋች የሆነ በሽታ ነው። ነገር ግን ተገቢው እንክብካቤ ከታደረገለት ቶሎ የሚድንና ፊቱንም ከበሽታ ወይም ደግሞ ከብጉር መጠበቅ ይቻላል። ነገር ግን ብጉር በሚወጣበት ጊዜ አላስፈላጊ ንክኪዎች በምናደርግበት ጊዜ ሊያስፋፋውና ሊያበላሸው ይችላል። ነገር ግን እነዚህ መንገዶች የምንቆጣጠርበት 7 ዋና ዋና መንገዶች በዛሬ ቪዲዮ መናይ ይሆናል። አብራችሁን ቆዩ። ብጉርን ለመቀነስ ወይም ደግሞ ራሳችንን ፊታችንን ከብጉር ለመጠበቅ ማድረግ ካሉብን ነገሮች መካከል የመጀመሪያውና አንደኛው ፊትን ማጽዳት ወይም ደግሞ ፊትን በቀስታ ማጽዳት ነው። ይህም የሚሆነው በቀን ውስጥ 2 ጊዜ ለስለስ ባለ ፎጣ ፊትን በተደጋጋሚ ማጽዳት ነው። ይህም በምናደርግበት ጊዜ ግን ራሳችንን በማይጎዳ ወይም ደግሞ ፊታችን በማይጎዳ መልኩ መሆን አለበት። የምንጠቀመውም ፎጣ ለስላሳና ፊትን የማይልክ ወይም ደግሞ ፊታችንን የማይጎዳ መሆን አለበት ማለት ነው። ይህንንም በምናደርግበት ጊዜ ራሳችንን ከብጉር እንጠብቃለን። ብሎም አንዳንድ ሰዎች በተደጋጋሚ ፊታቸውን ሲታጠቡ ያሉ፣ ነገር ግን በተደጋጋሚ ፊትን መታጠብ ወይም ደግሞ በተደጋጋሚ በፎጣ ፊትን መጥረግ የፊታችን ላይ ያለውን ብጉር ሊያባብሰው ይችላል። ስለዚህም ቀለል አድርገን በቀስታ ፊታችንን በቀን ውስጥ 2 ጊዜ ለስለስ ባለ ፎጣ ማጽዳት ለብጉርን ለመቀነስ ብሎም ደግሞ ፊታችንን ከብጉር ለመጠበቅ ጠቃሚውና ወሳኙ መንገድ ነው ማለት ነው። ብጉርን ለመቀነስ ከሚረዱ መንገዶች መካከል ሁለተኛው ደግሞ ፊታችን ላይ ብጉር ሲወጣ አለመጭመቅ ወይም ደግሞ አለመጫን ነው። ይሄ በጣም አስፈላጊ ነገር ሲሆን ፊታችን ላይ ብጉር በሚወጣበት ጊዜ የምንጨምቀው ወይም ደግሞ የምንነካካው የምንጫነው ከሆነ ፊታችን ላይ ጥቁር ብልዝ ወይም ደግሞ ጥቁር ነጥብ እንዲቀመጥ ብሎም ደግሞ ብጉሩ እንዲስፋፋ እንዲበዛ ሊያደርገው ይችላል። ነገር ግን ብጉር በሚወጣበት ጊዜ ወይም ደግሞ ፊታችን ላይ ብጉር በሚወጣበት ጊዜ የማንነካውና እጅ የማናበዛበት ከሆነ ቶሎ የመዳን እድሉ ሰፊ ነው ማለት ነው። ስለዚህ ብጉር ፊታችን ላይ በሚወጣበት ጊዜ አለመነካካት ወይም ደግሞ አለመጫን በጣም ዋናና ጠቃሚ መንገድ ነው ማለት ነው። ብጉርን ለመቀነስ ከሚረዱ መንገዶች መካከል ሶስተኛው ደግሞ ፊታችንን ያለ ምክንያት በተደጋጋሚ መንካት ማቆም ነው። ይህም እጃችን በተደጋጋሚ ፊታችንን ያለ ምክንያት በሚነካካበት ጊዜ እጃችን ላይ ያለው ዘይትና ወይም ደግሞ ቅባትና ቆሻሻ ፊታችን ላይ ያርፋል። ይህም በሚሆንበት ጊዜ ፊታችን ላይ ያለው ብጉር እንዲስፋፋና እንዲበዛ ያደርጋል። ስለሆነ ያለምንም ምክንያት ወይም ደግሞ በተደጋጋሚ ፊታችንን መነካካት አላስፈላጊ ነገር ነው ማለት ነው። ስለዚህ በተደጋጋሚ ፊታችንን ከመነካካት መቆጠብ ያስፈልጋል ማለት ነው። ይህንንም በማድረግ ፊታችን ላይ ያለውን ብጉር መቀነስ ብሎም ደግሞ ማጥፋት እንችላለን ማለት ነው። ብጉርን ለመቀነስ ብሎም ደግሞ ራሳችንን ከብጉር ለመጠበቅ ማድረግ ካሉብን ነገሮች መካከል አራተኛው ደግሞ የምንጠቀማቸው ምርቶች መምረጥ ወይም ደግሞ መለየት ነው። ይህም የሚሆነው ያለን የቆዳ አይነትና የምንጠቀመው የቆዳ ቅባት ተስማሚ ነው የሚለውን ለይቶ ማወቅና መመርመር ያስፈልጋል። ይህ በማይሆንበት ጊዜ ለቆዳችን ተስማሚ ያልሆኑ ቅባቶች ወይም ደግሞ የፊት ቅባቶች በምንጠቀምበት ጊዜ ቆዳችን በመቆጣት ፊታችን ላይ ያለው ብጉር ሊያባብስ ይችላል። ብሎም ደግሞ ፊታችንን በብጉር እንዲጠቃ ሊያደርገው ይችላል። ስለሆነም የምንጠቀመው ቅባቶችን ወይም ደግሞ ምርቶችን መለየትና ማወቅ ያስፈልጋል ማለት ነው። ይህም በምናደርግበት ጊዜ ራሳችንን ከብጉር እንጠብቃለን። ብሎም ደግሞ ፊታችን ላይ ያለው ብጉር እንዳይስፋፋና እንዲቀንስ ማድረግ እንችላለን ማለት ነው። ብጉርን ለመቀነስ ብሎም ደግሞ ራሳችንን ከብጉር ለመጠበቅ ማድረግ ካሉብን ነገሮች መካከል አምስተኛው ደግሞ የፀሐይ መከላከያ መጠቀም ነው። ይህም የሚሆነው ብጉር አንዴ ወጥቶ ከጠፋብን በኋላ ፊታችን ላይ ጥቋቁር ነጠብጣቦች ሊያስቀምጡ ይችላሉ። እነዛን ጥቋቁር ነጠብጣቦች ፊታችንን ወይም ደግሞ ገጽታችንን ሊያበላሹ ይችላል። ስለሆነ እነዛን ለማጥፋት የተስማሚ ወይም ደግሞ ለቆዳችን አሪፍ የምንለው ሰንስክሪን መጠቀም ያስፈልጋል። ያን በምናደርግበት ጊዜ ጥሩ የሆነና ጽድት ያለ ፊት እንዲኖረን ያደርጋል ማለት ነው።
ስለሆነም ጥሩ የሆነ ሰንስክሪን መጠቀም ለፊታችን ቆዳ ወይም ደግሞ ለብጉርን ለመቀነስ አሪፍ ነው ማለት ነው። ብጉርን ለመቀነስ ብሎም ደግሞ ራሳችንን ከብጉር ለመጠበቅ ማድረግ ካሉብን ነገሮች መካከል ስድስተኛው ደግሞ አመጋገቡን መመልከት ነው። ይህም የሚሆነው አንዳንድ ሰዎች አንዳንድ ምግቦችን በሚመገቡበት ጊዜ የደምና የስኳር መጠናቸው ከፍ ሊል ይችላል። ይህም በሚሆንበት ጊዜ ፊታቸው ላይ ያለው ብጉር ሊበዛና ሊስፋፋ ይችላል። ለዚህ መፍትሄ የሚሆነው አትክልቶችን፣ ፍራፍሬዎችን፣ ሙሉ እህሎችን ብሎም ደግሞ ጥራጥሬዎችን የተሟላ ፕሮቲን ያላቸውን ምግቦች መመገብ ነው። ይህንንም በምናደርግበት ጊዜ ፊታችን ላይ ያለው ብጉር ሊቀንስና ፊታችን ላይ ብጉር እንዳይወጣ ሊረዳን ይችላል ማለት ነው። ስለሆነም እነዚህን ነገሮች በመተግበር ራሳችንን ከብጉር መጠበቅ እንችላለን ማለት ነው። ብጉርን ለመቀነስ ብሎም ደግሞ ራሳችንን ከብጉር ለመጠበቅ ማድረግ ካሉብን ነገሮች መካከል ሰባተኛው ደግሞ ሐኪም ማማከር ነው። ይህም የሚሆነው ፊታችን ላይ ብጉር እየበዛ ከሆነ ብሎም ደግሞ የወጣው ብጉር እብጠት ካለው ብሎም ያ እብጠት ወይም ደግሞ የወጣው ብጉር በሚነካበት ሰዓት ህመም ካለው ለሐኪም ቀርቦ ማማከርና ወይም ደግሞ አቅራቢያው ለሚገኝ የሕክምና ተቋም መሄድ በጣም አሪፍና ጥሩ ውሳኔ ነው። ይህንንም በምታደርጉበት ጊዜ ብጉሩ ሳይባባስ ቶሎ እንዲድን ወይም ደግሞ የበለጠ ችግር ሳያመጣ ቶሎ ከብጉር መላቀቅ ትችላላችሁ ማለት ነው። ስለዚህም ማድረግ ካለባችሁ ነገሮች መካከል ሰባተኛው ሐኪም ማማከር ነው ማለት ነው። ማለትና ማስተዋል ያለባችሁ አንድ ነገር ቢኖር ብጉር በአንዴ አስማታዊ በሆነ ሁኔታ ሊጠፋ ይችላል። ነገር ግን ብጉር እንዳለበት ሁኔታና ይዘት አሪፍ በሆነ ሕክምና ሊጠፋ ብሎም ደግሞ ራሳችሁን ከብጉር ልታድኑ ትችላላችሁ ማለት ነው። በመጨረሻ ብጉርን ለመቀነስ ብሎም ደግሞ ራሳችንን ከብጉር ለመጠበቅ ከላይ የዘረዘርናቸው መንገዶች በዝርዝርና ጥልቅ በሆነ መንገድ ያየን ሲሆን እነዚህም ነገሮች ወይም ደግሞ ብጉር ፊት ላይ በሚፈጠርበት ጊዜ ከላይ የዘረዘርናቸውን ነገሮች በመጠቀም ራሳችንን መጠበቅ እንችላለን። ነገር ግን ነገሩ የከፋ ከሆነ የቆዳ ሐኪምን ቀርቦ ማማከር ጥሩና አሪፍ ውሳኔ ነው ማለት ነው። ስለሆነም ከላይ የዘረዘርኩላችሁ መንገዶች በመጠቀም ራሳችሁን ከብጉር መጠበቅ ትችላላችሁ ማለት ነው። ዛሬው ቪዲዮ ይህን ይመስላል። ቪዲዮንም ከወደዳችሁት ላይክ እያደረጋችሁ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በሌላ የጤና ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።